ከእግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋም ዕድል ነው ጌታ ሆይ። ውድ ተመልካቾች እንደምን ሰነበታችሁ? ይህ የአርክ ክርስቲያን ሚዲያ ሲሆን በዚህ ሚዲያም ደግሞ የሚተላለፈው የትምህርት ወይም የስልጠና መርሃ ግብር ይቀጥላል። አሁን የምንማረው ትምህርተ ክርስቶስ በዕብራውያን መጽሐፍ ነው። ከዚህ ቀደም ብሎ ትምህርተ አምልኮን ስንከታተል ነበር። በዚህ በትምህርተ አምልኮ ውስጥ ስለ ባዕድ አምልኮ፣ አምልኮተ እግዚአብሔር በመጽሐፍ ቅዱስ ምን ይመስላል፣ አምልኮተ እግዚአብሔር በጥንቷስ ቤተክርስቲያን ውስጥ ምን ይመስላል እና እንዲሁም በአሁኑ ክፍለ ዘመን አምልኮተ እግዚአብሔር ምን መምሰል አለበት የሚለውን ተከታትለናል። ከእግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋም ዕድል ነው ጌታ ሆይ። በዚህ በትምህርተ ክርስቶስ የምንማረው ትምህርት 11 ሲሆን በይበልጥ ደግሞ ከዕብራውያን መጽሐፍ የተወሰደ ነው ወይንም ከዕብራውያን መልእክት የተወሰደ ነው። በዚያ ስር 4 ነገሮች እናያለን። አንደኛ የዕብራውያን መልእክት መሰረታዊ ግብአቶች ምንድናቸው? የዕብራውያን መልእክት አወቃቀር፣ በሶስተኛ ደረጃ የዕብራውያን መልእክት አተረጓጎምና እንደዚሁም ትምህርተ ክርስቶስ በዕብራውያን መልእክት ምን ይመስላል የሚለው ነው። በመጽሐፍ ቅዱሳችን ውስጥ ጌታችን ኢየሱስ ክርስቶስ ወደ ምድር የመጣበትን የቤዛነት ሥራ ከፈጸመ በኋላ ወደ አባቱ እንዳረገ አሁንም በአባቱ ቀኝ እንደሚገኝ መጽሐፍ ቅዱስ ያስተምረናል። ስለዚህ ስለ ጌታችን ኢየሱስ ክርስቶስ እርገትና ከእርገቱ በኋላ ጌታችን ኢየሱስ ክርስቶስ በሰማያት በእግዚአብሔር ቀኝ ባለበት ምን እየሰራ እንደሆነ የሚገልጹልን 2 የአዲስ ኪዳን መጽሐፍት አሉ። እነዚህም አንዱ የዕብራውያን መጽሐፍ ሲሆን ሁለተኛው የዮሐንስ ራእይ ነው። የዮሐንስ ራእይ በመገለጥ የተሰጠ የራእይ መጽሐፍ ነው። ዕብራውያን ደግሞ በተገለጠው ቃል ላይ የተመሰረተ መጽሐፍ ነው። በክፍለ ትምህርት 1 ላይ የዕብራውያን መሰረታዊ ግብአቶች የምንለው ምንድን ነው? ለማን ነው የተጻፈው? ለምንስ ተጻፈ? የሚሉትን አንዳንድ ጉዳዮች የሚዳስስ ይሆናል እና በዛ መሰረት የዕብራውያን መጽሐፍ ዋናው የመጽሐፉ ተቀባዮች ታሪኩን ስናነብ ከአይሁድ ወገን ወይንም የእግዚአብሔር የቃል ኪዳን ሕዝብ ከሆኑት ከእስራኤል ወገን የነበሩ በጌታ በኢየሱስ ክርስቶስ ያመኑ እሱ መሲህ እንደሆነ ክርስቶስ እንደሆነ ያመኑ ሰዎች የመጽሐፉ ወይም የመልእክቱ ተቀባዮች እንደሆኑ እናነባለን። ይሄ መጽሐፍ የእስራኤል ቤተ መቅደስ ከመፍረሱ ከ70 ዓመተ ምህረት በፊት እንደተጻፈ ይታመናል። ምናልባትም ከ66 እስከ 70 ዓመተ ምህረት ባለው ጊዜ መካከል ማለት ነው እና የመጽሐፉን ታሪካዊ አውድ ስንመለከት ይሄ መጽሐፍ የተጻፈላቸው ሰዎች ስለ ክርስቶስ በታላቅ መከራ ውስጥ ያለፉና በማለፍ ላይ ያሉ ሰዎች እንደሆኑ እናያለን። የመልእክቱ ዋና ዓላማ ምዕራፍ 13 ቁጥር 22 ላይ ተጠቅሷል እና ምን በሚል ነው የተጠቀሰው? ወንድሞች ሆይ የጻፍኩላችሁ መልእክት አጭር እንደመሆኑ የምክር ቃሌን በትዕግስት እንድትቀበሉ አደራ እላችኋለሁ ይላል። በአንድ በኩል መልእክት ነው፣ ደብዳቤ ነው። በሌላ መልኩ ደግሞ ምክር ወይንም ስብከት ነው እና በአዲስ ኪዳን የመልእክትን ወይም ደብዳቤንና ስብከትን አካቶ የያዘ መጽሐፍ ቢኖር ይሄ የዕብራውያን መጽሐፍ ነው። ስለዚህ የመልእክቱ ዓላማ ምንድን ነው ብለን ስናይ 10 ነገሮችን እናያለን። አንደኛ ሰዎቹ በኃጢአት ምክንያት የተታለሉ ለመሆኑ፣ ሁለተኛ ከተላለፈላቸው የመዳን ቃል በማፈግፈግ ላይ በመሆናቸው፣ ከክርስትና እምነታቸውም ወደኋላ እያፈገፈጉ ናቸው።
በዚህ ላይ የእግዚአብሔር ፍርድ የሚያሰጋቸው ለመሆኑ የተላለፈላቸውን ደግሞ ሃይማኖታዊ እሴቶች ቸል ማለታቸው፣ ለመንፈሳዊ ነገሮች ዳተኞች እንደነበሩ፣ እድገታቸውን በዚህ ምክንያት እንደተገታ፣ አንዳንዶቹ በምእመናን ህብረት ወይም ደግሞ በቤተክርስቲያን መሳተፍን እንደተው፣ ብዙዎቹ ደግሞ ምድራዊ ኑሮ ስለተጫናቸው መንፈሳዊ ድንዛዜዎች ውስጥ እንደሆኑ፣ ደግሞ በዚህ በክርስቲያናዊና መንፈሳዊ ተጋድሎም ውስጥ የዛሉ የደከሙ ይመስላል እና ልዩ ልዩ እንግዳ ትምህርቶች በዚህ ምክንያት ውስጣቸው ተከስተዋል፣ ግራ አጋብተዋቸዋል እና በእነዚህ ምክንያት ይሄ መጽሐፍ የጻፈላቸው የእግዚአብሔር ሰው አንድም ደብዳቤ ሁለትም የምክር ቃልን አስተላልፎላቸዋል። በክፍለ ትምህርት 2 ላይ የዕብራውያን መልእክት አወቃቀሩ ምን ይመስላል የሚለውን ብንመለከት ሁለት ዋና ዋና መዋቅሮች አሉት። አንደኛ ደብዳቤ ነው። እስከ ምዕራፍ 10 ቁጥር 18 ድረስ የደብዳቤ መልክ አለው። ከምዕራፍ 10 ቁጥር 19 ጀምሮ እስከ ምዕራፍ 13 ቁጥር 25 የመጨረሻው ክፍል የምክር ቃል ወይንም ስብከት እንደሆነ አወቃቀሩን ይታያል። በአጠቃላይ መጽሐፉን ስናየው ምዕራፍ 1 ከቁጥር 1 እስከ 4 መግቢያ ነው። ከዛ በኋላ በክፍል 1 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በአጽንኦት የሚሰጥ ምዕራፍ 1 ቁጥር 5 እስከ ምዕራፍ 4 ቁጥር 16 እናያለን። በክፍል 2 ላይ ደግሞ ኢየሱስ ታላቁ ሊቀ ካህናት መሆኑን ምዕራፍ 5 ቁጥር 1 እስከ ምዕራፍ 8 ቁጥር 1 ላይ እናገኛለን። ሶስተኛው አብይ ክፍል በዕብራውያን ውስጥ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ መሆኑን የሚያስተምር ሲሆን ይህም ምዕራፍ 8፣ 9 እና 10ን ያካትታል። ምዕራፍ 8 ቁጥር 2 እስከ ምዕራፍ 10 ቁጥር 18 ላይ ያለው ነው። ከዚያም በኋላ አራተኛው የመጽሐፉ አብይ ክፍል ኢየሱስ ክርስቶስ የሃይማኖታችን መስራተኛ ፈጻሚ የሚለው ላይ የሚያተኩር በስብከት መልክ የተዋቀረው ከምዕራፍ 10 ቁጥር 19 እስከ ምዕራፍ 13 ቁጥር 17 ያለው ነው። ምዕራፍ 13 ቁጥር 18 እስከ 25 እንደ ማንኛውም ደብዳቤና መልእክት የመደምደሚያ ክፍል አለው እና በዚህ መልኩ የተዋቀረ ይመስላል። በክፍል ትምህርት 3 ላይ የዕብራውያንን መልእክት አተረጓጎም ማስተዋል ተገቢ ነው። በተለይ የዕብራውያን መጽሐፍ ለሚያነብ ሰው አንደኛ መጽሐፍ ቅዱስ ሲተረጎም ትልቁ የትርጉም መሳሪያ የመንፈስ ቅዱስ አብርሆት ወይንም የቃል ፍቺ ያበራል እንደሚለው ሁሉ መጽሐፍ ቅዱስን የሰጠን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የሰጠውን ደግሞ የሚፈታ የሚያበራው ራሱ መንፈስ ቅዱስ ስለሆነ ማንኛውም አማኝ በጸሎት እና በመንፈስ ቅዱስ በመደገፍ በሚያነብና በሚያጠና በሚያሰላስልበት ጊዜ የቃሉን ፍቺ መረዳት ይችላል። ይሄ ቁልፍ ነው። በሁለተኛ ደረጃ መጽሐፍ ቅዱስ ደግሞ መጽሐፍ ነው፣ ስነ ጽሁፍ ነው። የስነ ጽሁፍ ባህሪ ያለው ስለሆነ የትርጉም ጥበብ ያስፈልገዋል። ይሄ የትርጉም ጥበብ የሚባለው ምንድነው? በመጽሐፍ ቅዱስ ውስጥ ያለውን የስነ ጽሁፍ አይነት መለየት ያስፈልጋል። ምን ማለት ነው? የህግ መጽሐፍት አሉ፣ የታሪክ መጽሐፍት አሉ፣ የቅኔ መጽሐፍት አሉ፣ የትንቢት መጽሐፍት አሉ እና ምን አይነት የስነ ጽሁፍ ዘውግ ነው ያለው የሚለውን መለየት ይፈልጋል። ሁለተኛ የቋንቋ አይነት። በመጽሐፍ ቅዱስ ሁለት ዋና ዋና የቋንቋ አይነቶች አሉ። እነዚህም ሌጣ ቋንቋ አለ፣ ምሳሌያዊ ቋንቋ ይጠቀማል። አብዛኛው ሌጣ ቋንቋ ወይንም ግልጽ ቋንቋ ሲሆን በመጽሐፍ ቅዱስ ደግሞ ውስጥ ብዙ ምሳሌያዊ ቋንቋዎች አሉ፣ ብዙ ዘይቤያዊ የሆኑ ቋንቋዎች አሉ እና ያንን መለየት ያስፈልጋል። ሌላው ደግሞ ጥበብ እና ብልሃት መጽሐፉ የተጻፈበትን አውድ ማወቅ ነው። ሁለት አይነት አውድ አለ፣ ታሪካዊ አውድ፣ ባህላዊ አውድ አለ። በዚህ መልኩ የዕብራውያንን መልእክት ለመተርጎም 5 ብልሃቶች ያስፈልጉናል። እነዚህ ምንድናቸው? አንደኛ ኢየሱስ ክርስቶስን ያማከለ ትርጉም መሆን አለበት። ምን ማለት ነው? ገና ከመግቢያው ምዕራፍ 1 ከቁጥር 1 እስከ 4 የመጽሐፉ ቁልፍ ቃል እግዚአብሔር በመጨረሻው ዘመን
በልጁ ተናገረን የሚለው። በመሆኑም ከመጀመሪያው እስከ መጨረሻው ስለ ክርስቶስ ስለሆነ የሚናገረው ኢየሱስ ክርስቶስን ያማከለ ትርጉም ነው። ከሕግ እስከ ትንቢት መጽሐፍት ድረስ ከኦሪት ዘፍጥረት እስከ መጨረሻው መጽሐፍ እስከ ሚልክያስ ማለት ነው። በዛ ውስጥ ብዙ ነገሮች ስለ ክርስቶስ ተጠቅሰዋል። ይህንንም ዕብራውያን ያጣቅሳልና ኢየሱስ ክርስቶስን ያማከለ ትርጉም ነው። ሁለተኛው ብልሃት የብሉይ ኪዳንና የአዲስ ኪዳንን ግንኙነት መሰረት ያደረገ ትርጉም ይፈልጋል። ለምንድን ነው? ከአዲስ ኪዳን መጽሐፍት ውስጥ ብሉይ ኪዳንን በመጥቀስ ይታወቃል የዕብራውያን መጽሐፍ እና ብሉይ ኪዳንና አዲስ ኪዳን የሚገናኙበት የሚስማሙበት አለ፣ ደግሞም የሚለያዩበት አለ። ለምሳሌ በብሉይ ኪዳን የነበሩ ግን በአዲስ ኪዳን ያልነበሩ ወይም የሌሉ የተቋረጡ ስርዓቶች አሉ። የእንስሳት መስዋዕት ተቋርጠዋል። የቤተ መቅደሱ አምልኮ ለምሳሌ ተቋርጠዋል እና እነዚህን የመሳሰሉ ልዩ ልዩ ስርዓቶች ወደ አዲስ ኪዳን ያልተላለፉ የተቀረጡ አሉ። ለምን? ኢየሱስ ክርስቶስ እነዚህን ሁሉ አሟልቶ በስጋ ስለተገለጠ ማለት ነው። በዚህ መልኩ የብሉይና የአዲስ ኪዳንን ግንኙነታቸውንና ልዩነታቸውን ያገናዘበ ትርጉም ይፈልጋል። በሶስተኛ ደረጃ ቅዱሳት መጽሐፍትን እርስ በርስ በማጣቀስ መተርጎም ያስፈልጋል። ለምንድን ነው? መጽሐፍ ቅዱስ አንድ መጽሐፍ ነው። በውስጡ 66 መጽሐፍትን አካቷል። እነዚህ መጽሐፍት ተጽፈው ለማብቃት 1400-1500 ዓመት ያህል የፈጁ ናቸው። ልዩ ልዩ 40 ጸሐፊዎች ጽፈዋቸዋል። የሚገርመው ግን ብዙ ጸሐፊዎች ቢጽፏቸው በጊዜ ርዝመት ውስጥ የተጻፈ ቢሆንም 66 ቢሆንም ነገር ግን እርስ በርሱ የሚስማማ የሚጣጣም አንድ ወጥ የሆነ መልእክት አለው። ይኸውም እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች ያለውን የቤዛነት ዓላማ ያካተተ በመሆኑ ቅዱሳት መጽሐፍትን እርስ በርስ ማጣቀስ ያስፈልጋል። በዕብራውያን መጽሐፍ ውስጥ ቢያንስ ወደ 38 ጊዜ ያህል ከሕግ እስከ ትንቢት የተለያዩ የብሉይ የኪዳን መጽሐፍት ከሕግም ከታሪክም ከመዝሙራትም ከነቢያትም ተጠቅሰውበታል። ስለዚህ ቅዱሳት መጽሐፍትን በማጣቀስ መተርጎም ያስፈልጋል። ሌላው በጣም ምስጢራዊውና ጥንቃቄ የሚፈልገው ትርጉም ትምህርተ አምሳያን መሰረት ያደረገ ትርጉም ይፈልጋል። ምን ማለት ነው? ትምህርተ አምሳያ ማለት በብሉይ ኪዳን ውስጥ የተጠቀሱ ሰዎች፣ ስርዓቶች፣ ስፍራዎች እና በዓላት አሉ። እነዚህ ወደ አዲስ ኪዳን የሚጠቁሙ የሚያመለክቱ የትንቢት አይነቶች ናቸው እና እነዚህን መለየት ይፈልጋል ዕብራውያን መጽሐፍ ለመረዳት። ለምሳሌ ያህል ሙሴ፣ አሮን፣ መልከጼዴቅ እንዲሁም የክህነት ስርዓት፣ የእንስሳት መስዋዕት፣ የመገናኛው ድንኳን እና እነዚህን የመሳሰሉ ሰዎች፣ ስፍራዎች እና ስርዓቶች ተጠቅሰዋል ዕብራውያን ውስጥ። ወደኋላ ወደ ብሉይ ኪዳን ያመላክታሉ። ለምንድን ነው? እነዚህ የብሉይ ኪዳን ሰዎች ወደፊት የኢየሱስ ክርስቶስን ማንነቱንና ስራውን አመላካች አምሳያ ነበሩ ማለት ነው። ስለዚህ ትምህርተ አምሳያን በማገናዘብ መተርጎም ይፈልጋል። በመጨረሻም ማንኛውም መጽሐፍ ቅዱስ መጽሐፍ የተጻፈው ለምክር፣ ለማጽናናት፣ ለማስጠንቀቅ፣ ለማስተማር ነው። የዕብራውያንን መጽሐፍ በግልጽ ራሱን እንደሚናገረው የምክር መጽሐፍ ነው። ስለዚህ ይህን በመረዳት መተርጎም ይፈልጋል። በመጨረሻም በክፍለ ትምህርት 4 ላይ ዋናው ዓላማችን የዕብራውያን መጽሐፍ ትምህርተ ክርስቶስን በሙላት የሚያስተላልፍ መጽሐፍ ነው። ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትላንትና ዛሬ ለዘላለምም ያው ነው ይላል። ኢየሱስ ክርስቶስ ትላንትና ዛሬ ለዘላለምም ያው ነው ይላል። ይህንን በሚልበት ጊዜ ምን ማለት ነው ብለን ስንመለከት በመግቢያችን ላይ እንዳልነው መጽሐፉ ስለ ክርስቶስ የሚያስተላልፋቸው አበይት ትምህርቶች አሉ።
ምዕራፍ 1 ከቁጥር 1 እስከ 4 መግቢያው ራሱ ኢየሱስ ከዘላለም የነበረ የእግዚአብሔር ቃል እንደሆነ ይናገረንና ምዕራፍ 1 ከቁጥር 5 ጀምሮ ደግሞ እስከ ምዕራፍ 4 ድረስ ኢየሱስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ሊቀ ካህናችን እንደሆነ፣ የአዲስ ኪዳን አገልጋይ እንደሆነ፣ የአዲስ ኪዳን መካከለኛ እንደሆነ፣ የአዲስ ኪዳን መስዋዕት እንደሆነና ኢየሱስ የሃይማኖታችን መስራችም ፈጻሚም እንደሆነ ያስተምራል። ለዚህም ነው ትላንትና ዛሬ ለዘላለምም ያው ነው ይላል። ትላንት ኢየሱስ ክርስቶስ ማን ነው ብለን ስናይ በዕብራውያን መጽሐፍ ውስጥ ከመላእክት የተለየ ከነሱም የከበረና የሚበልጥ የእግዚአብሔር ቃል የእግዚአብሔር ልጅ የዘላለም አምላክ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዛሬ ማን ነው ብለን ስንጠይቅ የዕብራውያን መጽሐፍ ምን ይላል? በስጋ የተገለጠ ቃልና ሰው ነው። የብሉይ ኪዳን ምሳሌዎች ሁሉ ፍጻሜ የሆነ አካል ነው። የኃጢአት መስዋዕት ነው። የአዲስ ኪዳን መካከለኛ ነው። አሁን ለሰዎች ሁሉ ሰማያዊ ሊቀ ካህን ነው ይለናል። ወደፊትስ ለዘላለም ያው ነው ስንል ምን ማለት ነው የሚለውን የሚጠበቀው መድኃኒት ነው፣ የከበረው ንጉሥ ነው፣ የሚመጣ ጻድቅ ፈራጅ ነው፣ የወደፊቱ የቅዱሳን መኖሪያ ነው፣ የእምነታችን ፍጻሜ ነው በማለት ያስተምራል። ስለዚህ ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው በሚልበት ጊዜ በዕብራውያን መጽሐፍ ውስጥ የተሟላ ጤናማ ለመድኃኒትም ለመንፈሳዊ እድገትም የሚሆን ትምህርተ ክርስቶስ የተላለፈበት መጽሐፍ እንደሆነ እንረዳለን። ጠቢብን አስተምረው ይበልጥ ጥበበኛ ይሆናል። ጻድቁን ሰው አስተምረው እውቀቱን ይጨምራል። ምሳሌ ምዕራፍ 9 ቁጥር 9